በዛሬው ቪዲዮአችን ከሀገራችን ሰላማዊና አስደሳች ቦታዎች መካከል አንዱ የሆነውን የጎርጎራ ሪዞርትን የምናይ ይሆናል። ይህ የጎርጎራ ኢኮ ሪዞርት በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተሰራ ነው። በጎርጎራ ኢኮ ሪዞርት ውስጥ ያሉ ሙሉ መዝናኛዎችና ሙሉ ፓኬጆችን የምናይ ይሆናል። በዛሬው ቪዲዮአችን የጎርጎራ ኢኮ ሪዞርት ውስጥ ላይ ምንም ነገሮችን ይዟል፣ እንዲሁም ደግሞ የጣና ንፋስ በእኔ እይታ የማስጎብኛችሁ ይሆናል። በጎርጎራ ኢኮ ሪዞርት ውስጥ ሄዶ ለመዝናናት ምንስ ያስፈልጋል፣ እንዴትስ መሄድ እንችላለን የሚለውን ለእናንተ መረጃውን አጀብ የምላችሁ ይሆናል። ከእናንተ የሚጠበቀው የሶሎሞን ጎ ዩቲዩብ ቻናል ሰብስክራይብ ያደረጋችሁ አብራችሁ መቆየት ብቻ ነው። የጎርጎራ ኢኮ ሪዞርት በጣም የተለያዩ ዘመናዊና ባህላዊ ነገሮችን አዋቅሮ የያዘ ሲሆን በጎርጎራ ኢኮ ሪዞርት ሄዶ ለመዝናናት ትልቁና አንድ አስቸጋሪ ነገር አለ። እሱ ነገር ምንድነው ብዬ ጠይቄ ለእናንተም የማድረስላችሁ ነው። አብራችሁ ይቆዩ። ሰላም የሶሎሞን ጎ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? ዛሬ ደግሞ አንድ ባበደና በአዲስ ቪዲዮ ተመልሼላችኋለሁ። ዛሬ ወደ ውቢቷና ታሪካዊቷ ጎርጎራ ከተማ ሂጄ ጎርጎራ ከተማ ውስጥ የተሰራውን የጎርጎራ ኢኮ ሪዞርትን ውስጡን ሙሉን የማሳያችሁ ይሆናል። ይህ ፊት ለፊት የምታዩት የጣናን ውበት ታላቁን የኢትዮጵያን ታላቁን ሐይቅ የጣናን ውበት የማሳያችሁ ይሆናል። ጎርጎራ ከተማ ውስጥ ምን አይነት ሪዞርት ተሰርቷል፣ ሪዞርት ውስጥ በውስጥ ውስጥ ምንም ነገር አለው፣ ሪዞርት ውስጥ ለመግባት ምን ያስፈልጋል የሚለውን የጎርጎራን ሪዞርት ሙሉውን ሪቪው ያደርግላችሁ ይሆናል። እናንተ የሚጠበቀው ይህ ቪዲዮ ላይክ ማድረግና የሶሎሞን ጎ ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ቤተሰብ መሆን ነው እና በዚህ ወደ ጎርጎራ ከተማ ከመጣሁ በኋላ ወደ ጎርጎራ ኢኮ ሪዞርት ከገባሁ ቀን ጀምሮ የተሰማኝ ስሜት ለየት ያለ ስሜት ነው። ወደ ጎርጎራ ኢኮ ሪዞርት ሲገቡ ለየት ያለ ስሜት የሚሰማችሁ በጣም የሚያምር የጣና ሐይቅ አለ። በጣም የሚያምር ኢኮ ሪዞርት ተሰርቷል። እግዚአብሔር እንደምታዩት ጣና ሐይቅ የሆን ከለር ራሱ ይህ ታላቅ ሪዞርት እንግዲህ የሚገኘው በጣና ሐይቅ ዳርቻ እና በታሪካዊቷና ጥንታዊቷ ጎርጎራ ከተማ ውስጥ የሚገኘው ይህ የኢኮ ሪዞርት የጎርጎራ ኢኮ ሪዞርት በጣም ይገርም፣ በጣም ትልቅ ውበት ያለው የጎርጎራ ኢኮ ሪዞርት በጠቅላይ ሚኒስትር ዶክተር አብይ አነሳሽነት የተሰራው የጎርጎራ ኢኮ ሪዞርት ይህን ይመስላል። እነዚህ የምታዩቸው ከባህር ዳር ወደ ኢኮ ሪዞርት ወይም ወደ ጎርጎራ ከተማ የሚወስዷቸው ጀልባዎች ናቸው። በጣም ብዙ ጀልባዎች አሉ። በጣም ዋጋቸው በጣም ኤክስፔንሲቭ የሆኑ ጀልባዎች አሉ። በእነዚህ ጀልባዎች ከባህር ዳር ተነስታችሁ ወደ ጣና ዳርቻ ወደሚገኘው ወደዚህ ኢኮ ሪዞርት መምጣት ትችላላችሁ። አንድ ለመምጣት ከባህር ዳር 150 ሺህ ብር ነው። ይህ ማለት ብዙ ብትሆንም አንድ ሰው ብትሆንም ተከፋፍላችሁ አጠቃላይ ፓኬጁ 150 ሺህ ብር ነው። አንድ ጀልባ ከባህር ዳር ወደ ኢኮ ሪዞርቱ ለመሄድ ወይም ወደ ጎርጎራ ከተማ። እኔ ጎርጎራ ከተማ በመጣሁበት ሰዓት ምን አጋጣሚ መሰላችሁ? ጎርጎራ ከተማ በጣም ትንሽ ናት፣ ነገር ግን ኢኮ ሪዞርት ደግሞ በጣም ትልቅ ነው። በጣም የሚያምር ብዙ ነገሮችን ያሟላ በጣም ዘመናዊ ጂም ያለው ስቲም በቃ ውስጥ ላይ ብዙ ነገር ያሟላ የጣና ሐይቅ ዳርቻ ውስጥ የሚገኘው የጎርጎራ ኢኮ ሪዞርት ይህን ይመስላል። የምታዩት ውበቱ ታያላችሁ። እግዚአብሔር የጣና ሐይቅ ውበትና ነፋሱ እዚህ ራሱ የምትረዱት ጎርጎራ ኢኮ ሪዞርት ውስጥ ስትሄዱ እግዚአብሔር ስሜቱን በቃ ሄዳችሁ የምታውቁት በጣም ቀዝቃዛ በጣም ነው የሚያምር። እዛ ስገው ቅዝቃዜው ሐይቁን ስታዩት በጌታስ መቀመጫዎች ዳርቻው ቢች ዳር በቃ በጣም ነው የሚያምር እና የጎርጎራ ኢኮ ሪዞርትን ዞር እያልን የምናየው ይሆናል። አሁንም ሪዞርት ከጣና ውጭ ሌላ ያለው ውበቶችን የተሰራው በግንባታ የተሰሩ ውበቶችን የምናየው ይሆናል። ሰብስክራይብ ያደርጋችሁ ተከታተሉኝ። ሰብስክራይብ ያደርጋችሁ ሁሌም አብራችሁኝ የፕሮጀክትና የከተማ ቪዲዮዎች እንዲሁም ታሪካዊና ዘመናዊ የመዝናኛ ቪዲዮዎችን ጨምሮ የማቀርብላችሁ ሶሎሞን ጎ ነኝ። ሰብስክራይብ ያደርጋችሁ አሁንም አብራችሁ ይቆዩ። ይህ አሁን ላይ የምንገኝበት ደግሞ በጎርጎራ ኢኮ ሪዞርት ውስጥ የማደሪያ የአልጋ ቤቶች ናቸው። እነዚህ ህንፃዎች ብታያቸው ለየት ባለ ዲዛይን በዘመናዊና በባህላዊ ቅልቅል ማለት ይቻላል። በቃ ህንፃዎች በጣም ለየት ያሉ ህንፃዎች ናቸው። በሱ የተሰራው እነዚህ የማደሪያ የአልጋ ቤቶች ናቸው። አልጋ ትንሽ እዚህ እንደነገርኳችሁ ሁሉም ነገር ኤክስፔንሲቭ ቢሆን አልጋ ደግሞ ሞር በጣም ውድ ነው። ታያቸዋላችሁ። እነዚህ ሙሉ አልጋ ቤቶች ናቸው። ጊዜና እዚህ የሚያድረው እኔ እዚህ በነበርኩበት ሰዓት ወይም በተረዳሁት በሰማሁበት ሰዓት ምን መሰላችሁ ብዙዎቹ
ከሀገር ውጭ የነበሩ ኢትዮጵያውያንና ከነጮች አውሮፓውያኖች ወደ ኢትዮጵያ ሲመጡ ወደ ጎርጎራ ኢኮ ሪዞርት ሄዱና እዚህ ያድራሉ እንጂ ማንኛውም እንደዚህ ግለሰቡ ናችሁ ጎርጎራ ኢኮ ሪዞርት ሄዳችሁ ለመዝናናት ለማደር ለመሰንበት ከሆነ ለአንድ አዳር 22000 ብር ነው የሚያስከፍሉ። ይህ ማለት አንዳንድ ዲስካውንት አላቸው፣ ነገር ግን አንዳንድ ዲስካውንት አላቸው ቢሆንም 22000 ብር ከፍላችሁ የምግብና የሌሎችን ነገሮች ጨምራችሁ 22000 ብር ከፍላችሁ ጎርጎራ ኢኮ ሪዞርት ውስጥ ማደር ትችላላችሁ። ሁሉ ነገር በጣም ንጹህ ነው፣ በጣም ምቹ ነው። ዋጋ በጣም ውድ ነው በሚለው ነው እንጂ የእርግጥ አንዳንዴ ደግሞ የ50% ምናምን ዲስካውንት አላቸው። የጎርጎራ ኢኮ ሪዞርት ይህን መሳይ ውስጡ በጣም ነው የሚያምር፣ ነፋሻማ፣ ቀዝቃዛ። ሰርጋቸውን ብዙዎች እዚህ ለማድረግ በጣም ይመርጡታል። የሚመርጡበት ቦታ ይህን ይመስላል የጎርጎራ ኢኮ ሪዞርት። እግዚአብሔር እንዴት እንደሚያምር እዚህ እኔ በጣም ይገርም ነው። ታውቃላችሁ ፋሚሊ ይህ ቦታ የተመረጠበት በጣም አሪፍ ነው። ጎርጎራ ኢኮ ሪዞርት ትክክለኛ ቦታው ላይ የተሰራ ለምን ጣና ዳር ነው። በጣም ነፋሻ ሪዞርት እንደዚህ ነው ያለበት። ብዙዎቹ ካፕል የሆኑ እዚህ ቦታቸውን የሄዱ ጊዜያቸውን ያሳልፋሉ። እዚህ ቦታ ሰርጋቸውን የሆነ በዓል ሲኖራቸው እዚህ ያሳልፋሉ። በጣም የሚያምር ወደ ጎርጎራ ኢኮ ሪዞርት ለመሄድ እንግዲህ በጣም ተመራጩና አሪፉ መንገድ የሚባለው ከባህር ከተማ ተነስቶ ወደ ጎርጎራ መሄድ የተሻለ ነው። ምክንያቱም በጀልባ ስትሄዱ ሁሉም ነገር ሰላማዊ ነው። የጀልባ ጉዞ በጣም ደስ የሚል ቀዝቃዛ ጉዞ ነው። ሁለተኛ ደግሞ ከጎንደር ወደ ጎርጎራ በጣም ቅርብ ርቀት መንገድ ነው። የ1 ሰዓት መንገድ ነው ቢሆን ከበዛ። ጎንደር አድርጋችሁ ጨዋሂት በምትባል ከተማ ጎርጎራ መግባት ትችላላችሁ እና ወደ ጎርጎራ ከተማ እየሄዳችሁ ሁላችሁም እዚህ ሪዞርት ብትዝናኑ በጣም ደስ ይላል። እግዚአብሔር እኔ ሪዞርት ያላየ ሰው ግን በቃ ምን ልበላችሁ፣ በጣም የሚያምር በጣም ነፋሻማ፣ ራሳችሁ የምታገኙበት። በተለይ ራሳችሁን ያጣችሁ ሰዎች፣ ከራሳችሁ ጋር መሆን ያልቻላችሁ ሰዎች ወደ ጎርጎራ ኢኮ ሪዞርት ሂዱ ብዬ እመክራችኋለሁ። እና የጎርጎራ ኢኮ ሪዞርት ጉዟችን አሁንም እንደቀጠለ ነው። አብራችሁ ይቆዩ። ዞር እያልኩ የጎርጎራ ኢኮ ሪዞርትን የማሳያችሁናል። በጣም ብዙ ነገሮችን የተሟላለት የመዋኛ ገንዳዎች፣ የሄሊኮፕተር ማረፊያዎች፣ እንዲሁም ሌላ መኝታ ቤቶች፣ ምግብ ቤቶች፣ ሆቴሎች፣ ካፌዎች፣ ሬስቶራንቶች፣ በጣም ብዙ ነገሮችን ያሟላው የጎርጎራ ኢኮ ሪዞርት ይህን ይመስላል። በጣም ነው የሚያምር። አሁንም አብራችሁ ይቆዩ። ዞር ያልኩ ላሳያችሁ። እንደምታዩት ወደ ጎርጎራ ኢኮ ሪዞርት ውስጥ እንግዲህ የተለያዩ ባለሀብቶች፣ የተለያዩ ሰዎች፣ የክልሉና የሀገሪቱ ነዋሪዎች የተለያዩ ልጆቻቸውን ይዘው ይመጣሉ ወደዚህ ሰላማዊና በጣም
መንፈስን ወደሚያድሰው ሪዞርት ውስጥ ልጆቻቸውን ይዘው ለመዝናናት ሲመጡ የልጆች መጫወቻ ተዘጋጅተዋል። አያችሁት? በጣም ብዙ ዘመናዊ ነገር የልጆች መጫወቻ አለ። ልጆቻቸውን እዚህ ያወርቃሉ። ለእነሱም የተዘጋጀውን ነገር የተጠቀሙ የጣናን ንፋስ እየወሰዱ የጣናን ቅዝቃዜ የተጠቀሙ ልጆችም እዚህ እንደፈለጉ ይዝናናሉ፣ ይወርቃሉ። ልጆቻችሁን ይዛችሁ እዚህ ሪዞርት ውስጥ መጣችሁ መዝናናት ትችላላችሁ። ሁላችሁ ማንኛውም ሰው እንግዲህ ወደዚህ ሪዞርት ውስጥ መግባት ይችላል ገንዘብ እስካለው ድረስ እና የጎርጎራ ኢኮ ሪዞርት በጣም ነው የሚያምር። አሚን እንዴት ልንገራችሁ። በቃ ጎርጎራ ሪዞርት ውስጥ መጡ በቃ ሰላም ወይ በተለይ በቃ የሆነ ሰርግ ሲኖራችሁ የምትኖራችሁ ጎርጎራ ሪዞርት መጣችሁ ብታሳልፉ በጣም ይመረጣል። በጣም ደስ ይላል እና የጎርጎራ ኢኮ ሪዞርት ቪዲዮአችን አሁንም እንደቀጣዩ ነው። ይህ እንግዲህ የምታዩት የጎርጎራ ከተማ ውስጥ የተሰራው አዲሱ ሪዞርት ነው። በጣም ነው የሚያምር። ዋው እግዚአብሔር ውበቱ እንዴት እንደሚያምር የትኛውም ዓለም ላይ ያላችሁ ወደ ኢትዮጵያ ስትመጡ ጎርጎራ መጣችሁ ሳትጎበኙ እዚህ ሪዞርት መጥታችሁ ሳትዝናኑ እንዳትሄዱ። እንግዲህ ወደዚህ ከተማ ስትመጡ በጣም በሚያምር ሁኔታ ተቀብላችሁ አሁን ላይ ደግሞ ያለው ነገር ሁሉም ነገር ሰላም ነው። በጣም ነው የሚያምረው። የተለያዩ ቦታዎችን ይሄድ ቪዲዮ የሚሰራ ይሆናል። እንደምታዩት እንግዲህ የእንግዳ ማረፊያ ክፍላቸው ነው። በጣም ነው የሚያምር። እንግዳ ማረፊያ ክፍላቸው ይሄን ይመስላል። በስመ አብ እንዴት እንደሚያምር እዚህ ተቀምጣችሁ ማለት ነው። እዚህ ስታዩት ይሄን ነው የምታገኙት። ዋው የተለየ ቪው ያለው ውሃዎች የተለያዩ ውሃ ሻንዳዎች አሉ ተሰሩ ሁሉንም ያሳያችኋል። እና ወደ ጎርጎራ ከተማ መጣችሁ እዚህ ሪዞርት መዝናናት ሁላችሁም እንዳትረሱ። እኔም ደግሞ ከባህር ዳር ተነስቼ ወደ ጎርጎራ በመሄድ የጎርጎራ ሪዞርት ቪዲዮ ለመስራት ያሰብኩት ትንሽ ኤክስፔንሲቭ ነው ከሌሎች አንፃር። አሁን ዋጋውን ነግራችኋለሁ፣ ግን አልጋችሁ ትንሽ ኤክስፔንሲቭ ነው። ግን አልጋ ስትይዙ ቅናሽ የምግብ ቅናሽ ምግብ ከነሱ ጋር ማለት ያልጋችሁ ትከፍላላችሁ ማደሪያ፣ ከዛ ምግብ ከነሱ። እንደምታዩት ወንበሮች የተለያዩ ወንበሮች ነው ያሏቸው። ለምሳሌ አንዱ ወንበር ይሄ ነው የምታዩት። መቀመጫቸው እንግዶች ከውጭ ሀገርም ከኢትዮጵያ ውስጥ የሚመጡ እነዚህ እዚህ ውስጥ ይቀመጣሉ። እንደምታዩት ይመስላል። ይህ ደግሞ ሊፍት ነው። ወደ ላይ መውጫ ሊፍት አለ። ከፈለጋችሁ በሊፍት ወጥታችሁ ያላችሁ ይሰራል። በስማ በጣም ነው የሚለው። በቃ አሁን እንደ አይነት ጀልባዎችን አሁን ብዙ ቦታ እንቀሳቀሳለሁ። እነዚህ በቃ እንደ አይነት ጀልባዎችን አላየሁም። በጣም ንጹህ ናቸው። በጣም ዘመናዊ በቃ ፕራይቬት ጀልባዎች ናቸው። በጣም ነው የሚለው ሳቢር እና እንደ አይነት ጀልባዎች ውጭ ጀልባዎች ይመስላቸው በጣም ነው የሚያምሩት። በጣም ነው
እንግዲህ በዚሁ አጋጣሚ ልንገራችሁ እንግዲህ ወደ ጎርጎራ ኢኮ ሪዞርት ውስጥ ለመግባት ማንኛውም ሰው 250 ብር ብቻ ነው የሚከፍለው። 250 ብር ትከፍላላችሁ። ገብታችሁ ሻይ ቡና አለው ሳታድሩ ማለት ነው። እንግዲህ ገብታችሁ ጎርጎራ ሪዞርት ውስጥ ስዝናኑ ለመዋል ብቻ 250 ብር ከፍላችሁ ሻይ ቡና ትቀበላችሁ እና በ250 ብር ፈታ ብላችሁ ሰላማችሁን አግኝታችሁ ጣና ዳር ላይ ፈታ ብላችሁ ብላችሁ በጣም ደስ የሚል መስተንግዶ አቀባበላችሁ ያስጎበኟችኋል እያዞራችሁ ሁሉን ነገር ያስጎበኟችኋል። ስለ ጎርጎራ ኢኮ ሪዞርት ውስጥ ስላሉ ስለ ቤት ውስጡም ስለ ወጮች በቃ ሁሉም ነገር እያዞር ያስጎበኟችኋል። ጎርጎራ ሪዞርት ውስጥ ሄዳችሁ መዝናናችሁ ያላችሁ ሁላችሁም አብራችሁ ስለምቆዩ አብራችሁ ስላላችሁ ሀሳብ ስለምትሰጡኝ ሰብስክራይብ ስለምታደርጉ ላይክ ስለምታደርጉ ከጎኔ ስላላችሁ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ ይሁን።